ሰላም ጤና ይስጥልኝ ቤተሰቦች ለዛሬ ደግሞ ይዤላችሁ የመጣሁት ኤክታ ታይገር የተሰኘውን የሰልማን ካን ድንቁም ፊልም ነው። ይህ ፊልም ለእይታ የበቃው በ2012 ሲሆን በቀጣይም 2 እና 3 ክፍል አለው። ስለዚህ ለዛሬ እንግዲህ ኤክታ ታይገር ምን ይመስላል የሚለውን በትንታኔ ይዤላችሁ ቀርቤያለሁ። ወደ ፊልሙ እንግባ። ከዛ በፊት ግን ቪዲዮውን ላይክ አድርጉ፣ ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ከዛ በተጨማሪ ለጓደኞቻችሁ ሼር እያደረጋችሁ የቻናላችንን የቤተሰብ ቁጥር በዛ እናድርገው። ወደ ፊልሙ እንግባ። ፊልሙ የሚጀምረው ኢራቅ ውስጥ ጠረፍ አካባቢ ወደ ድንበር አካባቢ በዛውም አንድ የድሮ አይኤስአይ ኤጀንት የነበረ ረቪንደር የተባለ ግለሰብ ይታያል። እሱም ሰላይ ነበረ። አገሩን ከድቶ ግን ዛሬ ኢራቅ ላይ በነጻነት እየዞረ ነው ያለ። በድንገትም የሚያልፍ ጋሪ ላይ በነበረ መስታወት የታይገርን አንድ መልክ ያያል። ታይገርንም በድንገት በብልጭታ ካየ በኋላ እጅግ በጣም ይደነግጣል። ከቦታው ላይም መሩጫ እያስነካው እየሮጠ በዛው ስልክ አውጥቶ ይደውላል እና የደወለውም ለፓኪስታን ሰላዮች ነበር። እናንተ ያስቀመጣችሁኝ ቦታ እኮ ህንዶቹ አግኝተውኛል እና አሁን ምን ላድርግ ብለው ሲላቸው መልሰውም የነገሩት አንተ ወደ ክፍል ግባ፣ እኛም ወደ አንተ ጋር እንመጣለን። ከዛ ማንም አይደርስበት አሪፍ ቦታ ላይ ይዘንህ እንሄዳለን። እንደተባለውም ረቪንደር እየሮጠ ወደ ክፍሉ ይገባል። ግን ክፍሉ ውስጥ ቀድሞ ታይገር ደርሶ ነበረ። ልክ እንደገባም ታይገር ኃይለኛ ጫማ ጥፍ ጉንጩ ላይ ያሳርፍበታል። በካልቾውም ቦታው ላይ ከወደቀ በኋላ ረቪንደርም ለታይገር ለማስረዳት ይሞክራል። እባክህ ለሀገራችን ሰርተንኛ ምን አገኘን? ይሄን ያህል እድሜ ልካችን እንኳን አገልግለን ምንም ማናገኘው ገንዘብ እኮ ትንሽ ኢንፎርሜሽን ብቻ በመስጠት በጣም ብዙ ብር አግኝቻለሁ። ገንዘቡንም ያወጣና የተወሰነ ክፍል ለታይገር ይሰጠዋል። ታይገርም ገንዘቡን አሳምሮ ወደ ኪሱ ይከታል። አዎ እባክህ ይሄ እኮ የኔ የ2 ወር ደሞዜ ነው፣ ግን እኔ እንዳንተ አገሬን ልክድ አልችልም አለው ታይገር። ስለዚህ ለመጨረሻ ጊዜ የምነግርህ ከኔ ጋር በህይወትም ሆነ በሬሳ መሄድም አይቀር ነው አለው። ስለዚህ አሁን አንተ መወሰን ያለብህ በህይወት ትሄዳለህ ወይስ ሬሳን ይዤ ልሂድ? ረቪንደርም ፈጠን ብሎ መሳሪያውን ያወጣና ታይገር ላይ ይደቅንበታል። ግን ረፍዶ ስለነበረ ታይገርም እዛው በጥይት ይመታዋል። በመቀጠልም የፓኪስታን ሰላዮች በብዛት ቦታው ላይ ይደርሳሉ። ጥይቱንም እየተኮሰ ሁሉንም እያታለለ ታይገር ማምለጥ ጀመረ። ግን በጣም ብዙ ሆነው እየመጡ ሄዱ። ብዛታቸውንም ካየ በኋላ ረቪንደር የሰጠውን ብር ታይገር ለህዝቡ በተነው። ህዝቡም የተበተነውን ገንዘብ ሲያይ ያን ብር ለመሰብሰብ ግርግር ተፈጠረ። ግርግሩንም ተጠቅሞ ታይገር በቀላሉ ወጥቶ መሄድ ቻለ። ከዛም በቀጣይ ቀን ታይገር ድልድይ ውስጥ ይታያል። በጠዋትም ቤቱ ወተት ሊሰጥ የመጣ ሰው አንኳክቶ ስለነበረ ከእንቅልፉ እንደነቃ ወጥቶ ወተቱን ተቀበለ። አካባቢ ላይ የሚኖሩ ጎረቤቶችን በጠዋት ደጅ ስለነበሩ እሱን እያዩ ተመስጠው በማየት እረ ይሄ ቆንጆ እኮ በድጋሚ መጣ። አንድ ጊዜ ይታይና ከዛ በኋላ ይጠፋል። ሁልጊዜ ምንድነው የሚሰራው? የት ነው የሚሄደው? ጭራሽ ስራው ምን እንደሆነማ ማንም የሚያቅም ሰው የለም ቢጠየቅ። ሴቶቹ እንደዚህ በሚሉ ሰዓት የአንዷ ባልም መለስ ሲልና እንደዚህ አፍጠሽ የምታዩ ታዲያ ለምንድን ምን አገባሽ አንቺ? ስለሱ አንቺ እንደዚህ የምትዩንማ ምንም ጀግና ምናን አይደለም ዱርዬ ነው ይመስለኝ፣ ምክንያቱም መልኩ ራሱ ሲታይ እና እንቅስቃሴው ዱርዬነቱን ነው የሚያሳይ ባልም በንዴት ተናገረ። ከትንሽ ደቂቃ በኋላም ታይገር ከቤቱ ተዘጋጅቶ ወደ ስራ መውጣት ጀመረ። መንገዱን እንደጀመረ መኪና ይዞ በሽር ይመጣና 3 ሰዓት ላይ ፓርላማው ስብሰባ አለ፣ ሰዓት አክባሪ ስለሆንክ ሊፍት እየሰጠው ነው ብሎት ይዞት ይሄዳል። ከዛም ታይገር ቦታው ላይ ይደርስና ለአለቃው ለሺኖይ ሪፖርት ያቀርባል። አለቃውን መለሰለት እስከዛሬ ድረስ እኮ አንተ አንድ ሚሽን ሄደ ሰው ሳይሞት ሳይጎዳ እኮ ሆኖ አያውቅም አይደል? ታይገርም መለሰለት አለቃይ ምን ይደረግ ብለህ ነው? የነበረ ሁኔታ ለዚህ ነገር ያስገድዳል። ረቪንደርን ባልገለው ኖሮ እሱንን ይገለኝ ነበር። ከዛም አለቃው መለሰለት አጥጋቢ መልስ ስላለህኛ ሌላ አገር ሌላ ጠላት እንፈልግልሃለን ማለት ነው። ሽናይ የተባለው አለቃውን በዚህ ንግግሩ የገለጸለት ለታይገር ሌላ ቀጣይ ሚሽን እያዘጋጀ መሆኑን እየገለጸለት ነበር። በዛውም ታይገር አብስሎ የሚያበላውን ነገር በጣም እንደሚወድ እየነገረው ነበር ማለት። ከዛም ማታ ላይ ወደ ታይገር ቤት ሽናይ ሰር ይሄዳል። አለቃው እንደዚህ አይነት አሮጌ ቤት እንዴት መኖር ትችላለህ? እባክህ በጣም ይገርማል ብሎ አለው። በዛ ላይ ደግሞ 12 ዓመት አገልግልሃል። ስለዚህ የደሞዝህን አንድን ብር እንኳን ቤት ላይ አላዋልከውም። እስከዛሬ ዓለምን የዞርከው በመንግስት ብር ነው። እስከዛሬ ግን ምን ያህል ብር ሰብስበሃል አለው። ታይገርም መለሰለት 100 ወይ 150 ሺህ ቢሆን እሱንም ደግሞ ድንገት ስራ ከለቀቅኩኝ አጠፋል ያልኩ ምናልባትም ቀሪ ህይወት ካለኝ ደግሞ ይህን ያህል ብር ይበቃኛል ለህይወቴ ብዬ ስላሰብኩ። ከዛም ሽናይ አለቃው ስለ ገርፌንዶቹ ጠየቀው። ታይገርም መለሰ እረ እኔ እስካሁን ምንም ገርፌንድ የለኝም፣ ምክንያቱም በቋሚነት አንድ ቦታ ላይ ስለማልቀመጥ እንዴት ብዬ ይዛለሁ አለው። ሁለተኛው ምክንያት ደግሞ አንድ ሴት እንኳን ብትቀርበኝ የመጀመሪያ ጥያቄዋ ምንድነው የምትሰራው ነው የምትለኝ። እንደሚታወቀው እኔ ደግሞ ይሄን መናገር አልችልም፣ ሰላይ ነኝ አይባልም አይደለ? በዚህና በተለያዩ ምክንያቶች ብቻ በአጠቃላይ እስካሁን ድረስ እኔ ለማግባት አላሰብኩም። የኔ ሲሆን እሺ ሽናይ አለቃይ ለምንድነው አንተ እስከዛሬ ያላገባው አለው። አለቃውን መለሰለት የኃላፊነት ሸክሙ እጅግ በጣም ከፍተኛ ስለሆነ ለአግባ ብዬ ለማሰብ ራሱ ጊዜ አላገኝም። ታይገርም መልሶ እሺ ስለ ፍቅር ታሪክህ ንገረኝ አለው። መልሶም ደግሞ እሺ ተው በቃ አንድ ሴትስ እንደዚህ ያላጋጠመችም ስለሷ ደጋግመህ ያሰብካት? አለቃውን መለሰለት አዎ አንድ ሴት እንኳን አግኝቼ ነበር፣ ባገኝም ምን ዋጋ አለው? ስራዬ ግን ከፊት ለፊት ቀደመ፣ ምክንያቱም ከፍቅርና ከስራ አንድ ማስቀደም ነበረ። እኔም ደግሞ ለስራዬ ቅድሚያ ሰጠውኝ። ከድሮም የሰለጠነው ደግሞ ይሄንን ብቻ አይደለ፣ መጀመሪያ ግዴታህን ከዛ በኋላ ደግሞ ፍቅርህን ቤተሰብህን እየተባለ የሰለጠን ነው። ታይገርም መልሶ ጠይቀው በዚህ ጉዳይ ግን ተቆጭተህ አታውቅም? አለቃውን መለሰለት አይ ልክ ነህ፣ በየቀኑ በዚህ ቁጭት ነው የምንኖር፣ ግን ምን ይደረጋል ያለፈ ህይወት አይመለስም ብሎ መለሰለት። ከዛም ታይገርን ቢሮ ጠርቶ ይነግረዋል ህንድ አንድ ለየት ያለ የሚሳይል ቴክኖሎጂ አዘጋጅታለች። የፓኪስታን ሚሳይል እንኳን ቢተኮስ አየር ላይ ያለ መቶት አመድ የሚያደርግ ይህንን ሚሳይልም እንድንሰራ
እንድንሰራ የረዳን አንወር ጀማል የተባለ ሳይንቲስት በጣም ትልቅ እርዳታ አድርጎልናል። የሀገራችን በጣም ጎበዝ ሳይንቲስት ሆኖ ግን የመንግስት ስራን ትቶ ወደ ለንደን በመሄድ አንድ ኮሌጅ ውስጥ ፕሮፌሰር ሆኖ ተቀጥሮ የሰራ ነው ያለው። ግን ያለፉት ጥቂት ቀናት ትንሽ ተጠራጥረን እሱን ስንከተለው የፓኪስታን ሰላዮች በዙሪያው እንዳሉ አውቀናል። ከተገናኛቸው ደግሞ የዚህን ቴክኖሎጂ ኢንፎርሜሽን ሙሉ ለሙሉ ለነሱ ሼር ሊያደርግ ይችላል። ስለዚህ አንተም ወደ ቦታው በመሄድ ያለውን መረጃ በአጠቃላይ ሰብስበ እንድትነግረኝ ይፈልጋል። በጣም መጠንቀቅ ያለብህ እንዲጠረጥርህ እንዳታደርገው። በዛውም ሽናይሰር ለታይገር የነገረው የእሱ ተማሪ አለች፣ ስሟም ዞያ ይባላል። ስትታይ ሙሉ ለሙሉ ህንዳይ ነው የምትመስል። ፕሮፌሰሩም ደግሞ ወደ ቤቱ እንድትገባ እንድትወጣ የሚፈቅድላት እሷም ብቻ ነው ከተማሪዎች መሃል። ትልቁ ምክንያት ደግሞ ከትምህርት ጭምር ጽዳትም ስለምትሰራ ለዛ ነው የምትገባው። ስለዚህ አንተም ወደ ቦታው ስትደርስ ከዚች ልጅ ጋር ልትገናኝ ትችላለህ። ስለዚህ ብልሃትና ጥንቃቄ የተሞላበት ስራ እንድትሰራ ፈልጋለሁ። ከዛም በመቀጠል ታይገር ወደ ለንደን ደርሰው ፕሮፌሰሩን ለማግኘት ሲሞክር እናያለን። ታይገር ምንም ቢሞክርም ፕሮፌሰሩ ግን ቦታም ሊሰጠው አልቻለም። ስለዚህ ሁል ጊዜ ከቤቱ ውጪ ቁጭ ብሎ ታይገር ፕሮፌሰሩን ይጠብቀዋል። አንድ ቀንም ብዙ ሰዓት ከጠበቀው በኋላ ትዕግስቱን ይጨርስና ተደብቆ ወደ ቤቱ ለመግባት ይሞክራል። ቤት ውስጥም ዞያ ስለነበረች በድንጋጤ ታየውና ትጠይቀዋለች። ማነህ አንተ እና ወደ ቤት ውስጥስ እንዴት ገባህ አለች። ታይገርም ፕሮፌሰርን ማግኘት ፈልጌ ነው አላት። ዞያም ይቻላል ግን ከቤት ውጪ ቁጭ በልና እሱን ጠብቀው፣ እንደዚህ ዝም ብለህ ቤት ውስጥ መግባት አችልም ብላ ከለከለች። ከዛም ሙሉ ቀን እዛ ከተቀመጠ በኋላ ማታ ላይ ከፕሮፌሰሩ ቤት ዞያ እየወጣች እያለ ታይገር እዛ መቀመጡን ስታይም ትጠይቋለች። ማነህ አንተ ከየት ነው የመጣው? ፕሮፌሰሩን ስለማግኘት ፈለግ ካለች ታይገርም ስሙን ለዞያ መሄሽ ቸዳ እባላለሁ አላት። እናም ስራዬ ቲቪ ላይ ጋዜጠኛ ነኝ። ለዛም ደግሞ አንዳንድ ጽሁፎች አዘጋጃለሁ። በዛ ላይ ደግሞ በፕሮፌሰሩ ታሪክ ላይ አንድ መጽሐፍ ፈልጊያለሁ። ግን ፕሮፌሰሩ እኔን ለማግኘት ፈቃደኛ ሆኖልኝ አያውቅም፣ እምቢ ነው የሚለኝ። ስለዚህ ከፕሮፌሰሩ ጋር ብታገናኘኝ ባለውለታሽ ሆናለሁ። ዞያም ፈቃደኛ ትሆንና ነገ እንገናኝና ምን ማድረግ እንደምችል አያለሁኝ ብላለች። በዛውም ታይገር ነገራት። እኔ ለከተማው አዲስ ነኝ፣ የምቆይበትም ማርፍበትም ቦታ የለኝ። ምሽቱን ለማሳለፍ ወዴት መሄድ እንዳለብኝ ልትነግሪኝ ልጠቁም ይቻለሽ? ከዛም ዞያ ታይገርን በቅርብ ያለ አንድ ሆቴል ይዛ ሄደች። ግን ታይገር ምንም ሆቴል ማረፍ አልፈለገም ነበር። የሱ ዋና ዓላማው ከሷ ጋር ጓደኛ ሆኖ ፕሮፌሰሩ ጋር መድረስ ነበር። ስለዚህ ተመልሶ ይመጣና ሆቴሉ ጠቅላላ ተይዟል፣ ሞልተዋል አላት። እሺ አንቺ ሆስቴል ካንቺ ጋር አብረሽ መሆን እችላለሁ ብሎ ጠየቃት። እሷም ፈቃደኛ ትሆንለትና አብረው ሄደው ወደ ዞያ ቤት ማረፍ ይጀምራል። ከዛም ሁለቱ ጓደኝነታቸው እየቀጠለ ሄደ። ዋና ምክንያቱ ከዞያ የተለያዩ መረጃዎችን መሰብሰብ ነበረበት። ከዛም በማግስቱ ሁለቱ ቁርስ ለመብላት አንድ ሆቴል ይሄዳሉ። ቦታው ላይም የታይገር ከቨር ኤጀንት የሆነው ጎፒን እናየዋለን። ታይገርን ለመርዳት ሁልጊዜ በአቅራቢያው ይገኛል ጎፒ። በሚሽኑ ሰዓት ላይም ወጪዎች ካሉ ወይም የሚወጣ ነገር ካለ ከመንግስት አካውንት እያወጣ የሚከፍለው ጎፒ ነበረ። ከዛም ማታ ላይ ከፕሮፌሰር ጋር መገናኘት ይችልና ታይገር በተገናኙ ሰዓትም ይለዋል፣ ጌታዬ በአንተ ታሪክ ላይ መጽሐፍ ልንጽፍ ስለሆነ እርዳታ እንፈልገን፣ ለዛም ደግሞ ሁሉ ነገርህን ለመረዳት ከአንተ ጋር ብዙ ጊዜ ባሳልፍ ደስ ይለኛል አለው። ፕሮፌሰሩ ከመጀመሪያም ታይገርን መስማት አልፈለግም ነበር፣ ግን ዞያ ስለጠየቀችው በመጨረሻም ሊያገኘው ፈቃደኛ ሆኗል። ከዚህም ሌላ የተለያዩ ፌቨሮች ስለሰራችለት ዞያና ታይገር መቀራረባቸው እየቀጠለ ይሄዳል። ባጭሩ በቃ በሂደት ሁለቱ እየተፋቀሩ ሄዱ ማለት ይቻላል። በዚህ ሁኔታም ትንሽ ቀኖች እየገፉ ይሄዳሉ። ከዛም ከትንሽ ቀን በኋላ አንድ ፕሮግራም እየተዘጋጀ ነበር ኮሌጅ። ቦታው ላይም የትምህርት ቤቱ አስተማሪዎችም ሆነ ተማሪዎች ሁሉም ተሰብስበው ፕሮግራሙን እያዩ ነበር። ታይገርም በርቀት ቁጭ ብሎ ታይገርና ፕሮፌሰርን በደንብ እያየ ነበር። ከትንሽ ደቂቃ በኋላም ዞያ ከቦታው ላይ ትጠፋለች። ወዲያውም ታይገር ጋር የጎፒ ስልክ ይደወላል። የፕሮፌሰር ቤቱ የሆነ ችግር ተፈጥሯል፣ ቤት ውስጥ የሆነ ሰው ያለ ይመስለኛል አለው። ታይገርም ፕሮፌሰሩ እኮ እዚህ ነው ያለው፣ ዞያ ደግሞ አሁን ቅርብ ሰዓት ነው ከዚህ የተነሳችው እና ቤት ውስጥ ማን ይሆን የገባው? ጎፒም ያየሁት ነገር ግን ትክክል አልመሰለኝም፣ የሆነ ችግርማ አለ ብሎ ነገረው። ታይገርም መለሰለት፣ ፈጠን ብለ ፕሮፌሰር ቤት ሂድና ያለውን ነገር አጣራ፣ ምናልባትም የሆነ የፓኪስታን የአይኤስአይ ሰላዮችም ሊሆኑ ይችላሉ። ታይገርም በፍጥነት ከቦታው ላይ በመውጣት ወደ ፕሮፌሰር ቤት ሩጫውን ቀጠለ። ቦታው ላይ ከደረሰ በኋላ የተቀመጠው ሰው ላይ መሳሪያ ደቅ ነው በጠየቀ ሰዓት ላይ ስትዞር ዞያ ነበረች። እሷም ደግሞ የፕሮፌሰሩ ኮምፒውተር ላይ የሆኑ ፋይሎችን ኮፒ እያደረገች ነበረ። ይህን ነገር ባየ ሰዓትም ታይገር ወዲያው ይረዳል ዞያ ኖርማል ሴት እንዳልሆነች፣ ወይ ኤጀንት ነገር ትሆናለች ወይም ሰላይ ነች ብሎ መጠራጠር ጀመረ። ስለተጠራጠራትም ለማውጣጣት መሳሪያውን ግንባራ ላይ ደቅ ነው የአይኤስአይ ኤጀንት እንደሆንሽ አውቄያለሁ። ስለዚህ የፕሮፌሰሩን ጥናት በአጠቃላይ ኮፒ ያደረግሽ ነው። እኔም ስለ ራሴ የነገርኩሽ ነገር ከስራዬና ከስሜ ሌላ ሁሉም ነገር እውነት ነው። ማለትም እኔ ደራሲ አይደለሁ፣ ምንም እየጻፍኩ አይደለም፣ አንድ ኤጀንት ነኝ። በእንደዚህ አይነት ሁኔታ ላይ ደግሞ አንድ ሰላይ ምን እንደሚያደርግ ታውቂዋለሽ አይደል? ማለትም አሁን አንቺን ልገልሽ ነው እያላት ነው። ግን ከዛ በፊት አንድ ጥያቄ ብቻ ነው መጠየቅ የምፈልገው። አንቺ ምንን ታፈቅሪኛለሽ ወይስ አታፈቅሪኝ? ይህን ያህል ቀንስ አብረን ያሳለፍነው እውነት ነበረ ወይስ ማታለል ነበር? ምንም ብትይ ያለሽ ሁለት አማራጭ ብቻ ነው። አንደኛው ከኔ ጋር ወደ እኔ ሀገር ትሄጂና ያለሽን መረጃ ጠቅላላ ትሰጭኛለሽ፣ ሁለተኛው ደግሞ እዚሁ ለመሞት ዝግጁ ሁኝ አላት ታይገር። ዞያም መለሰችለት፣ እስካሁን ድረስ ያደረግኩት ነገር በአጠቃላይ የኔ ስራዬ ኃላፊነቴ ነው፣ አገሬን ደግሞ ልክድ አልችልም። ስለዚህ አሁን አንተ ያለህ አንድ አማራጭ ብቻ ነው፣ እሱም እኔን እዚህ መግደል ብቻ ነው ባለችው ሰዓትም ታይገር ወዲያው መሳሪያውን አንስቶ ተኮሰ። ከዛም በቀጣይ ትዕይንቱ ወደ ህንድ ይመጣል። ማለትም ዞያን ገሏት ታይገር ወደ አገሩ ገባ። ከዛም ለአለቃው ዞያ የያዘችውን ፍላሽ አምጥቶ ከሰጠው በኋላ ከስራ ለትንሽ ቀን እረፍት ልውሰድ አለው። ምክንያቱም ታይገር ዞያ ላይ ባደረገው ነገር በጣም ተቆጭቶ ነበር። ምክንያቱም ሁኔታው ሲታይ በደንብ
በደንብ እንደሚያስታውቀው ታይገር ለመጀመሪያ ጊዜ አንድ ሴት ማፍቀሩ ነበር። ሆኖም ግን የመጀመሪያ ፍቅሩን ስላላገኘ ልቡ ተሰብሯል፣ አዝኗል። ከዛም አለቃው በታይገር በጣም ደስተኛ ይሆናል። ምክንያቱም ሰላዮቹ ወይም የፓኪስታን ሰላዮች ይህንን ፍላሽ ቢያገኙት ኖሮ በጣም ብዙ አደጋ ሊከሰት ይችል ነበር ሀገራችን ላይ ብሎ ስለሚያስብ፣ ታይገርም ስራውን ጨርሶ ለጥቂት ቀን እረፍት ስለጠየቀው ሽናይሰርም ፍቃዱን ይሰጠዋል ወይም እረፍት እንዲያደርግ ፈቀደለት። ልክ ማታ ላይም ታይገር ከቢሮ ከወጣ በኋላ ባይካዲን ያገኘዋል። በዛውም እየሸኘው ባይካዲ አንድ ነገር ይነግረዋል። እሱም ኢስታንቡል ውስጥ አንድ ስብሰባ አለ። ቦታው ላይም የዓለማችን ብዙ ኤጀንቶች አንድ ላይ የሚሰባሰቡበት ነው። እንደተባለው ከሆነ በስብሰባውም ፓኪስታኖች የካሽሚርን ጉዳይ አንስተው ተናግረዋል። ይሄ ነገር ከተሰማ በኋላ እያንዳንዱን ፓኪስታናዊ ስለላ እንዳደርግበት ታዝጃለሁ። ሁሉንም በምሰልል ሰዓት ላይ አንድ ነገር ይደጋገማል። እሱም ዱርደርሸን ይመጣል አይመጣም፣ የቲቪ ጋዜጠኛ ይመጣል አይመጣም የሚል ወሬ ነው። ይሄ ነገርም ያለፉት 3 ቀናት በጣም ስለተደጋገመብኝ በአሁን ሰዓት ላይ ይሄ ዱርደርሸን የተባለውን ቲቪና ጋዜጠኛውን ማን ማየት ይፈልጋል የሚል ጥያቄ ውስጥ ተፈጥሯል። ይህን ነገር በተናገረ ሰዓትም ታይገር ወዲያው ይገባዋል። ምክንያቱም የቲቪ ጋዜጠኛ ወይም የዱርደርሸን ጋዜጠኛ ያለው ታይገር ነበረ። ስለዚህ ይሄ መልእክት የዞያ ነው ብሎ ማሰብ ይጀምራል። ቀደም ብሎ እንዳላትም የቲቪ ጋዜጠኛ ነኝ ስላላት ያንን የቲቪ ቻናል ይጠራቸው። ታዲያ ይሄን ነገር ለሷ ከነገርኳት ማን ነው ታዲያ የሚልከው ብሎ ማየት ጀመረ። ከዛም ወደ ቢሮ በመመለስ ለአለቃው እረፍት የሚባል ነገር ይቅርብኝና የኢስታንቡል ሚሽን ላይ ላከኝ አለው። ከዛም በቀጣይ ቀን ታይገርና አለቃው የኢስታንቡል ሚሽን ላይ አብሮ ሲሄዱ ይታያል። እዛም በብዙ ሰዎች መሃል ዞያ ትታየዋል። ምክንያቱም ታይገር ከህንድ ጠቅላይ ሚኒስትር ጋር እንደመጣ ሁሉ እሷም ከፓኪስታን ጠቅላይ ሚኒስትር ጋር አብራ መታ ነበር። ከዛም ፊልሙ ፍላሽባክ ያሳየናል። ታይገር ዞያ ላይ ደቅኖባት የዛታባት እያለ ቦታው ላይ የዞያ ከቨር ኤጀንቷ ደርሶ ታይገርን አጠቃው። ታይገርም ቦታው ላይ እዛው ተኩሶ ገሎት ነበር። ማለትም ለመጨረሻ ጊዜ ሲተኩስ ያየነው ከቨር ኦፊሰሯ ላይ ነበረ ማለት ነው። በመጨረሻም ለዞያ አላት ጸጥ ብለሽ ከዚህ ውጪ ብሏት ነበር ሄደው። ያንቺን ነፍስ ማጥፋት ለኔ ቀላል ነበር፣ ግን በፍቅር እጅ ታስሬ ስለሆነ ነው ምተውሽ ብሏት ተርፋ ነው ማለት ነው። በስብሰባው ላይም ሁሉም ተቀምጠው እየተነጋገሩ ያሉትን ነገር እያዳመጡ ባሉበት ሰዓት ዞር ብሎ ባያት ሰዓት ላይ ዞያ ቦታዋን ለቃ እየወጣች ስትሄድ አያት። ታይገርም ዞያ የሄደችበትን መንገድ እንዳለ ተከታትሎ አንድ ቢች ላይ ይደርሳሉ። ዞያም ለታይገር ፍቅሯን እየገለጸች ያለችው የዛን ቀን አንተ እኔ ላይ መሳሪያ ደቅነህ ፍቅርህን በዛው መግለጽ ለአንተ ቀሎ ይሆናል፣ ግን ለእኔ በሰዓቱ ፍቅሬን መግለጽ እጅግ በጣም ከብዶኝ ነበረ። በእርግጥ አብሮኝ የነበረውን ኤጀንት እዛው ጸጥ አድርገኸዋል። ፍቅሬን ብገልጽም ምንም የሚመጣ ነገር አልነበረም። ደሞስ ቢነገር ምን ለውጣል? ምክንያቱም እኔና አንተ አንድ መሆናችን ይሄ ነገር ትንሽ ቢሰማ የሁለታችንም ኤጀንሲዎች ባለንበት ይገለናል። ማለትም ሁሉም ነገር ሳይጀመር ያበቃል። የኛ ፍቅር ምንም ዋጋ የለው። ስለዚህ አንተ በራስህ መንገድ ሂድ፣ እኔም በራሴ መንገድ ይሄዳል። ከዛም ታይገር ይመልስላታል፣ እሺ በቃ የኛ ዓለማችንን እንተውና ፍቅርን እንከተል፣ ወደ ፍቅራችን ዓለም ጠፍተን እንሂድ። ከዛም ዞያ ለታይገር ልታስረዳው ብዙ ቃላት ትጠቀማለች። በጣም ብዙ ነገር ትሞክራለች። ከዛም ወደ ቦታው ከተመለሱ በኋላ ፓርቲ ላይ የነበረ ሙዚቃ ተያይዘው እየጨፈሩ እያለ ይሄ ሙዚቃ ልክ እንዳበቃ እኛ ለመጥፋት እድሉ ይኖረናል። ምክንያቱም ይሄ ትክክለኛ ሰዓት ነው። ሁለታችን ተያይዘን ለመጥፋት አሪፍ አማራጭ ይሄ ነው ብሎ ነገራት እና አሁን ያልጠፋን በስተርጅና ልንጠፋ ነው እንዴ? ደግሞ በስተርጅና ለመጥፋት ለመሮጥም ራሱ አይመች ብሎ እንደ ቀልድ ነገራት። ከዛ በኋላም ሁለቱም ተያይዘው ከፓርቲው ላይ ጠፍ። ከዛም ለሽናይሰር ጎፒ ሲነግረው ይታያል። ጌታ አንድ ያልታወቀች ሰላያለች። እንግሊዛዊም ፓኪስታናዊም ዜግነት አላት። ስሟም ዞያ ይባላል። ታይገር ደግሞ ከዞያ ጋር እንግሊዝ ውስጥ ተገናኝቶ ነበር። ከዛም ሽናይሰር የጎፒን ንግግር ሰምቶ በጣም ይደነግጣል። በዛውም የታይገር አለቃ አንድ መረጃ ይደርሰዋል። ከታይገር አካውንት ላይ $28,000 ወጪ ተደርገዋል ብሎ ነገረው። ይህን ነገር ሲሰማ ሁሉም ነገር ግጥምጥም አለለትና የታይገር አለቃም ታይገርና ዞያ ተያይዘው መጥፋታቸውን አመነ። አለቃውም በንዴት ለጎፒ ያለው በዓለማችን ላይ 201 ሀገሮች አሉ እና ታይገር ለማፍቀር ፓኪስታናዊን ያገኘው፣ ስለዚህ እሱ የትም ቦታ ቢሆን የገባበት ገብተህ ፈልገህ አምጣልኝ። ይህን ካለ በኋላም እይታው ወደ ዞያና ታይገር ይዞራል። ዞያና ታይገርም መልካቸውን ቀይረው ከኢስታንቡል ቀጥታ ወጥተው ወደ ኩባ ሃቫና የሚባለው ከተማ ሲገቡ ይታያል። ግን የፓኪስታኑ አይሳይም ሆነ የህንዱ ሮ ኤጀንቶች እነሱን የተከታተሏቸው ነበር። እንደዛም ሆኖ ግን ታይገርና ዞያ ሃቫና ውስጥ አንድ አዲስ ህይወት ለመጀመር ሙከራቸውን ቀጥለዋል። አንድ ቀንም ታይገርና ዞያ አብረው ወክ እያደረጉ ያለ ጸጥ ያለ መንገድ ላይ ሰዎች ሊዘርፏቸው ይሞክራሉ። ግን ሁለቱም ስልጠና ስላላቸው በብቃት ዱርዬዎችን ጠቅላላ ቀጥቅጠው ይጥሏቸዋል። ሆኖም ግን ቀና ብለው ባዩ ሰዓት ላይ ያደረጉት ድብድብ በአጠቃላይ በካሜራ ተቀርጾ ነበር። ከዘራፊዎቹ መሃልም የሞተ ስላለ ፖሊስ እነሱን ፍለጋ ጀመረ። ከካሜራ ላይ በተገኘ ምስልም ተፈላጊዎች ተብለው አካባቢ ላይ የነበረው ጋዜጣና ቲቪ ላይ መታየት ጀመረ። በዜናውም የተነሳ አይኤስአይ የፓኪስታን የሰለላ ቡድንም ሆነ ሮው የህንድ የሰለላ ቡድን ያሉበትን ቦታ በትክክለኛ ማወቅ ቻሉ። የዛኔም ታይገርና ዞያ ሁሉም ነገር ይገባቸዋል። በፍጥነትም እዚህ ቦታ ላይ እኛ ልንያዝ ነው ካለችው በኋላ ሁለቱም ሄደው ከባንክ ብር ካወጡ በኋላ ለመጥፋት ሙከራ ያደርጋሉ። ግን መታወቂያ ላይ ፎቶዋን ካየች የባንክ ማናጀሯ ዞያ ወንትድ እንደሆነች ካወቀች በኋላ ለፖሊስ ደወለች። ከዛም አምልጠው ታይገርና ዞያ አብረው ቁጭ ባሉበት ቦታ ላይ የፓኪስታን ሰላዮች ዙሪያቸውን ከበዋቸው ነበር። አሁንም ለማምለጥ ይሞክራሉ ታይገርና ዞያ። በዚህም ተሳክቶላቸው እየሸሹ ሄዱ። ከሰላዮቹም እያመለጡ ነው፣ ከፖሊሶቹም እያመለጡ። በዚህ መሀልም መንገድ ላይ በሚደረግ ሩጫ አስገራሚ የሆነ የአክሽን የድብድብ ትዕይንቶች ይታያሉ። የተወሰነ ከሮጡ በኋላ መንገድ
ስለተለያዩ ዞያን የፓኪስታን ሰላዮች ይዟታል። ታይገር ምንም ማድረግ ስላልቻለ በርቀት በሰዎች መከለል ጀመረ። በሌላ በኩል ደግሞ ጎፒ በማይታወቁ ኤጀንቶች በኩል አድርጎ ታይገርን ለመያዝ ጥረት እያደረገ ነው። በድንገት ግን ታይገር ቦታው ላይ ይመጣና በጎፒ እርዳታ ከሰላዮቹ ጋር አንድ ላይ በመተባበር ዞያ የምትሄድበትን አቅጣጫ ተከትሎ እሷን ለማስለቀቅ ያደረገው ሙከራ ይሳካል። በመጨረሻም የተባበረውና የረዳውን ጎፒንም አታሎት ታይገር ከቦታው ላይ ላጥ ብሎ ይሄዳል። ሁለቱም እያመለጡ ስለነበረ የግድ ሆኖባቸው የሁለቱም አገሮች ሰላዮች አንድ ላይ በመሆን ሁለቱን ለመያዝ ይሞክራሉ። አንድ ሞተርም አግኝተው ሁለቱ ላጥ ብለው ሄዱባቸው። ከዛም አቅራቢያ ያለ አንድ የግል ጀት ላይ ሁለቱ ለመሳፈር ሲሞክሩ ይታያል። ሆኖም ግን ሁለቱም ኤጀንቶች የተከተላቸው ስለሆነ ቦታው ላይ የተቀመጠ አንድ ነዳጅ ማጠራቀሚያ ቦቲ ላይ ተኩሶ ታይገር ያፈነደዋል። በዚህ ጉዳይ ሁሉም ቢዚ በሆነበት ሰዓት ላይ ዞያም ደግሞ ፕሌኑን ለማስነሳት ሙከራ እያደረገች ነው። ዞያም ፕሌኑን አስነስታ መሄድ ስትጀምር ሞተሩን አስነስቶም ታይገር እየተከተላት ወደ ፕሌኑ ውስጥ ለመግባት ሙከራ ያደርጋል። በዚህ ሰዓትም ፊት ለፊቱ ግልጽ ሆኖ ስላገኘው ወደ ታይገር ጎፒ ተኩስና ጀርባውን ይመታዋል እና ታይገር ይቆስላል። እንደምንም ብሎ የመጨረሻ አማራጩን ሞተሩን በማዘለል ፕሌኑ ሲነሳ የዞያን ፕሌን በሩን መያዝ ቻለ። ዞያን ፕሌኑን ከፍ አድርጋ ለማብረር ተሳካላት። የዛን ጊዜ የህንድም ሆነ የፓኪስታን ሰላዮች አንድ ቦታ ላይ ቆመው ታይገርና ዞያ ሲያመልጡ እኩል እያዩ ነበረ። ምክንያቱም ሁለቱም ከእጃቸው ወጥተዋል። ከዛም ከጥቂት ቀን በኋላ የሚታየው ታይገር ስልክ ሲደውል ለሽናይሰር ወይም ለአለቃው ደውሎ ታይገር ያለው ጌታዬ፣ መጀመሪያ እኔ ሳፈቅራት ዞያ ማን እንደሆነች አላቅም ነበረ። ካፈቀርኳት በኋላ ደግሞ ማን እንደሆነችም ሊገባኝ አልቻለም። በግልጽ ንገረኝ ካልከኝ እኔ እድሜ ልኬን ልክ እንዳንተ በቁጭት መኖር አልፈልግም። ስለዚህ የፈለግኩትኝ ህይወቴን በራሴ መንገድ መኖር ፈለግኩ። ምክንያቱም አንተ እንዳልከኝ እያንዳንዱን ቀን በቁጭት መኖር ስለማልፈልግ ነው ያረኩትኝ። እንዳንተ መሆን አልፈልግም ባለው ሰዓትም በንዴትም በግርምትም መልካም እድል ብሎት ሽናይሰር ስልኩን ዘጋው። ከዛም ታይገርና ዞያ በፍቅር አንድ ላይ ቆሞ እየታይ ፊልሙ በዚሁ አበቃ። ይህ እንግዲህ የሰልማን ካንና የካትሪና ኬፍ በ2012 ዓ.ም ለእይታ የበቃው ኤክታ ታይገር የተሰኘው ፊልም በትንታኔ ሲገለጽ ይህን ይመስላል። ኤክታ ታይገር አንድ ነብር ነበረ ማለት ነው። ይህ ፊልም እንግዲህ አይኤምዲቢ ላይ የተሰጠው ሬት 5.6 ሲሆን ከ10 የተሰጠው ከጊዜው አኳያ ምናልባት ትንሽ ያንስበታል። ከዛ በላይ ይገባው ነበር እላለሁ። እናንተ ምን ትላላችሁ? ይበቃዋል? እኔ እንኳን ቢያንስ 7 አካባቢ ይገባዋል ባይ ነኝ። የታይገር ነገር እንግዲህ አንድ ብሎ የጀመረው በዚህ ፊልም ነበረ። ከዛ በኋላ ታይገር ዝንዳሄ ቀጠለ 2017 ላይ፣ ከዛ ደግሞ 2023 ላይ ታይገር 3 አሁን ደግሞ በቀጣይ ፎርም ሊወጣ ይችላል ተብሎ ይጠበቀ ነው ያለው። ስለዚህ ኤክታ ታይገር የሚለው ፊልም ባጭሩ ምን ይመስላል የሚለውን አስቃኝቻችኋለሁ። እንደተመቻችሁ ተስፋ አደርጋለሁኝ። ቪዲዮን ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁም ሼር እያደረጋችሁ የቻናላችንን ቁጥር በዛ እናድርገው። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ